ዌልካም ባክ ኢትዮ ጆሪስ አካዳሚ ቢዝነስ ሎ ስቱደንትስ። እንግዲህ ባለፈው ቻፕተር 3 ጀምረን ፓርት 1 ሰርቼ ይላችኋለሁ አይታችኋል። እና ኤሴንሻል ኤሌመንቶቹ ወይንም ደግሞ ቫሊድ የሆነ ኮንትራክት ለመፈጸም ምን ያስፈልጋል የሚለውን ነገር ባለፈው አይተን ነበር። ከነዛዎቹ መካከል አንደኛው ካፓሲቲ፣ አንድ ሰው ኬፔብል መሆን አለበት አንድን ኮንትራክት ምን ለማድረግ ለመፈጸም ማለት ነው። ሁለተኛ ደግሞ ኮንሰንት፣ በሁለቱ ሰዎች መካከል ላይ ፍሪ የሆነ ኮንሰንት መኖር አለበት፣ በግዳጅ መሆን የለበትም። በግዳጅ ከሆነ ደግሞ ኢንቫሊድ እንደሚደረግ አይተናል ማለት ነው። እና ሶስተኛ ላይ ደግሞ ኦብጀክት ነበር። ኦብጀክቱ የሚዋዋሉት ውል ላይ ምን መሆን የለበትም፣ አንሎፉል መሆን የለበትም፣ ወይም ደግሞ ኢሞራል መሆን የለበትም ብለን ሶስቶቹን አይተናል ማለት ነው። አሁን ደግሞ ዛሬ የምናየው ምንድነው? ፎርም ነው። ፎርም ማለት ምን ማለት መሰላችሁ? ፎርም ማለት በጽሁፍ የግድ በጽሁፍ መሆን ያለበት ኮንትራቶች አሉ። እነዚህ ማንዳቶሪ አይደለም፣ ግን የግድ በጽሁፍ መሆን አለበት ኮንትራት የሚል ህግ የለም በኢትዮጵያ። ነገር ግን አንዳንድ ጊዜ የግድ ምን መሆን አለበት፣ ፎርም መሆን አለባቸው የሚባሉ ኮንትራቶች አሉ። ስለዚህ ዛሬ እርሱን የምንመለከት ይሆናል ማለት ነው። እና ፎርሜሽን ሪኳየርመንት ፎርም ኦፍ ኮንትራት ይላል። ምንድነው? 3.3.4 ፎርም ኦፍ ኮንትራት ኢን ኢትዮጵያ ሎ ፎርም ኢዝ ኖት ማንዳቶሪ ኦር ዩዥዋሊ ሪኳየርመንት አርቲክል 1790 ኦፍ ዘ ሲቪል ኮድ አፕሎድ ኮንሴፕቹዋሊዝም ነምበር ስፔሻል ፎርም ኢዝ ሪኳየርድ ኢን ፕሪንሲፕል ይላል። እና በኢትዮጵያ ህግ ቅጽ የግዴታ ወይንም ደግሞ ጽሁፍ የምንለው የተለመደ መስፈርት አይደለም በእርግጥ። ነገር ግን አርቲክል 17-19 የፍትሐ ብሔር ህግ ላይ በስምምነት በሁለቱ ሰዎች መካከል ባለው ስምምነት በጽሁፍ የሆነ የኛ ኮንትራት ብለው ከተዋዋሉ ምን ያደርጋሉ? ህግም ይደግፋል ማለት ነው። ደግሞ ኤክሰፕሽን አለ። በቅጽ መሆን የለበትም ብሎ 17-19 ላይ ስላስቀመጠ ቅጽ አያስፈልግም አይደለም። ነገር ግን በዚህ በፍትሐ ብሔር ህጋችን 17-5 ላይ ምን ይለናል? ኤክሰፕሽኖች አሉ። እነማን ናቸው? በግድ ጽሁፍ መሆን አለባቸው የሚባሉ ኮንትራቶች አሉ። ይሄው አለ። ኤክሰፕሽን ዌር ኢዝ ፎርም ኢዝ ሪኳየርድ ይለናል። ምንድነው? ፎርማሊቲ መስት ቢ ኦብዘርቭ ዊዝ ሰርቴን ኢንክሉዲንግ ይልና እዚች ጋር ይዘረዝርላቸዋል። the first one is what contract relating to immovable property ከነዚህ የማይንቀሳቀሱ ንብረቶች አለ። ለምሳሌ ከማሳ ጋር የተያያዘ ጉዳይ የግድ ምን መሆን አለበት? በጽሁፍ መሆን አለበት። የሸጠው ሰውዬ በኋላ አልሸጥኩም ብሎ ቢከራከርስ፣ በአፍ ተሻሽጣችሁ ቤት ሽጣችሁለት እኔ ማቆ ነገር የለም ካለስ፣ ለዛ ህግ ምን ይላል? ኤክሰፕሽን ያስቀምጣል። it is mandatory the form of contract ማለት ነው። ሁለተኛ ኮንትራት ዊዝ ፐብሊክ አድሚኒስትሬሽን። ይሄ ደግሞ ምንድነው? ከመንግስት አስተዳደር ጋር የሚደረጉ ኮንትራቶች። ምክንያቱም ለምንድነው ይሄ ከመንግስት ጋር ከአድሚኒስትሬሽን ጋር ያለው ግንኙነት በግልጽ እንዲሆን የተደረገው? ፕሪቬንት ለማድረግ ምንን? ኮራፕሽንን ማለት ነው። ከኮራፕሽን ጋር ያሉ ነገሮችን ፕሪቬንት ለማድረግ it must be what ኮንትራት ዊዝ ፐብሊክ አድሚኒስትሬሽን ምን መሆን አለበት? በፎርም መሆን አለበት። ሶ ሌላው ኮንትራት ኦፍ ጋራንቲ ከምን ጋር? የዋስትና ኮንትራቶች ትመስል ምን መሆን አለባቸው? ፎርም መሆን አለባቸው። ኮንትራት ኦፍ ኢንሹራንስ የኢንሹራንስ ኮንትራቶች። አሁን ኢንሹራንስ የሚገባ ሰው የነፍስ አሁን ኢንሹራንስ ይገባል አንዳንድ ጊዜ አይደለ? መቼ እንደሚሞት አይታወቅም። ነገር ግን ከሞተ በኋላ ቤተሰቦቹ ኢንሹራንስ ሲጠይቁ አናቅም ሊሉ ይችላሉ ድርጅቶቹ። አሁን ኢትዮጵያ ምን ድርጅት አለ አላቅም ብል ከዚህ በፊት ግን ቤታቸው ውስጥ ይሄ የኢንሹራንስ ወረቀት የቤታቸው ቅጽ ካለ ዳይሬክት ሄደው ይሰጠን ማለት ይችላል። የተረዳችሁኝ ነው ብዬ ተስፋ አደርጋለሁ። ኮንትራክት ቱ ቫሪ ሪቲንግ ኮንትራክት መች ነው ደግሞ ይሄ ማለት? ከዚህ በፊት በጽሁፍ የተደረገ ኮንትራክት ከነበረ ሌላ ደግሞ ኮንትራክት ቫሪ የሚታደርጉ፣ ባለፈው ስለ ቫሪዬሽን ተምረናል። ቫሪዬሽን ማለት ሞዲፋይ ማድረግ ማለት ነው። ከዚህ በፊት የገባችሁትን ኮንትራክት ሞዲፋይ ማድረግ ብለን ባለፈው አይተናል። ሶ በጽሁፍ ከነበረ መጀመሪያ የገባችሁት ኮንትራክት አሁንም ደግሞ ምን መሆን አለበት? ቫሪ ስታደርጉ ሪትም መሆን አለበት ማለት ነው። ይሄ ነው ኤክሰፕሽኖቹ አምስቶቹ። ያው ጥያቄ ሊመጡ ይችላሉ። ፎርም የሚያስፈልገው መቼ ነው ከተባላችሁ ኮንትራት ሪሌቲንግ ቱ ሪሙቨብል ፕሮፐርቲ፣ ኮንትራት ዊዝ ፐብሊክ አድሚኒስትሬሽን፣ ኮንትራት ኦፍ ጋራንቲ፣ ኮንትራት ኦፍ ኢንሹራንስ፣ ኮንትራት ቱ ቫሪ ሪትን ኮንትራክት ብላችሁ መለስ ትችላላችሁ ማለት ነው። ከዛ ሳንክሽን ፎር ኦብዘርቫንስ እነዚህ ነው ተቀምጠውላችኋል። ይሄን ደግሞ ካልፈጸማችሁት በጽሁፍ መሆን ያለባቸውን ኮንትራት ካላደረጋችሁ ሳንክሽኑ ምንድነው የሚያጋጥማችሁ ችግር? failure to comply with legal or contractual stipulated formality result absolute nullity of contract, the contract is void and has no legal effect ይለናል ማለት ነው። እና በህግ ወይንም ደግሞ በኮንትራት የተደነገገውን ቅጽ አለማክበር
ኮንትራቱን ውድቅ እንዲሆን ያደርጋል ማለት ነው፣ ቮይድ እንደሆን። ምክንያቱም በጽሁፍ መሆን ካለበት ከተባለ በጽሁፍ ነው መሆን ያለበት። ሰው እናንተ አሎፉል የሆነ ነገር እያደረጋችሁ ስለሆነ ቮይድ ነው የሚሆነው ማለት ነው። ከኮንትራቱ ገና ከመግባቱ በፊት ቮይድ ነው ማለት ነው። ሀዝኖ ሌጋል ኢፌክት የለውም። ስለዚህ እነዚህ አምስቶቹ የግድ በምን መሆን አለባቸው? በጽሁፍ መሆን አለባቸው ማለት ነው። ሶ ኢፌክቲቭ ኦፍ ኮንትራት እናያለን። አሁን ደግሞ ኢፌክቲቭ ኦፍ ኮንትራት፣ የኮንትራት ውጤቶች፣ ኮንትራት ምንድነው ውጤቱ፣ ምንድነው የሚያመጣው የሚለው ነገር እናያለን። 3.4 ኢፌክቲቭ ኦፍ ኮንትራት ዋን ፓርቲስ ፎር ቫሊድ ኮንትራት ሳቲስፋይንግ ኦል ሪኳየርመንት ዜ አር ኤክስፔክትድ ቱ ፐርፎርም ኢት ኢዝ ኮንሰንት ይለናል። ተዋዋይ ወገኖች ሁለቱ መስፈርቶች፣ ሁሉንም መስፈርቶች ማለት ነው። መስፈርቶቹ ምንድን ናቸው? ፈርስት ዋን ካፓሲቲ፣ ኮንሰንት፣ ኦብጀክት፣ ፎርም ኢፍ ኤኒ ነው እንትን ፎርም ማለት ነው። ሁሉም ጋር ለሚያስፈልጉት እነዛ አምስቶቹ ጋር ነው የሚያስፈልጉት። ሶ እነዚህን ካሟላ በኋላ ይዘቱ እንዲፈጽም ይጠበቃል። ጀስት ማለት ነው የገባችሁት። ለምሳሌ ባለፈው ብያለሁ፣ ስልክ ለመሸጥ ኮንትራክት ገብታችሁ ከሆነ ካሟላ ሁሉንም ነገር መጨረሻ ላይ ክሬዲተር እና ደብተር ከእናንተ የሚጠበቀው ምንድነው? ኮንትራቱ መፈጸም ነው ማለት ነው። ኦኬ አርቲክል 731 ሲቪል ኮድ ተርምስ ኦፍ ኮንትራክት ባይንድ ዘ ፓርቲስ ኢፍ ዜ አር ሎ ምን ይላል? 1731 ላምብ ብላችሁ የኔጋ ሲቪል ኮድ ስላለ ማለት ነው። 1731 እንደዚህ ነው የሚለው the provision of contract lawfully formed shall be binding on the parties as though they were loyal። ምን ማለት ነው? እነዚህ ሁለቱ ሰዎች የተዋዋሉት ውል ምን ይሆናል እያለን ነው? እንደ ህግ ነው። አሁን ህግ ምንድነው? አትግደል ካለ ሰው ደግሞ ከገደለ ቅጣት እንደሚያስፈልገው ሁላ አደርጋለሁ ያልከውን ነገር ካላደረግ፣ መኪና ሸጥልሃለሁ ብለህ ካልሸጥክለት፣ ተዋውለ ብሩን ከወሰድክ በኋላ ካልሰጠህለት፣ ለዛ ለተናገርከው ቃል ባለፈው ብያቸዋለሁ፣ ለዛ ለገባ ነው ቃል ኪዳን ታማኝ መሆን አለብን ብዬ ማለት ነው። ስለዚህ ያ የገባችሁት እንደ ህግ ነው የሚቆጠረው። ለዛ ለገባችሁት ቃል እንደ ህግ ይቆጠራል። ያን ከጣሳችሁ ደግሞ ተጠያቂ ትሆናላችሁ ይላል። 1731 ንዑስ አንቀጽ 2 ደግሞ ሜዳ the content of the contract shall be determined by the parties subject to the mandatory provision of law ይላል። ይሄ ማለት ደግሞ ጀስት ይሄ የተዋዋላችሁት ውል እንደምን ይቆጠራል እያለ ነው። እንደ ህግ ነው። ፕሮቪዥኖቹ ሁሉ እንደ ህግ ነው የሚቆጠሩት ነው እያለ ነው ያለው። ስለዚህ እያንዳንዱ የገባችሁት ኮንቴንት ምንድነው? አርቲክል እንደሚቀመጥላችሁ ነው። ያን ከነዛ ውስጥ አንዱን ከጣሳችሁ አንደኛ ወገን እናንተን ቢከሳችሁ ለዛኛ ወገን ካሳ ትከፍላላችሁ ነው። so this means contract have force of law among the contracting parties። ሁለቱ ተዋዋይ ወገኖች ምንድነው? ተጠያቂ ናቸው። ኮንትራት ራቱ just like law ምን ያደርጋቸዋል? ፎርስ ያደርጋቸዋል ማለት ነው። ኦኬ a valid reformed contract is legally binding on the parties። just አሁን ያወራቱ ሁለቱም ፓርቲዎች ምን ያደርጋል? ሌጋሊ ባይንድ ያደርጋቸዋል፣ ተጠያቂ ያደርጋቸዋል ማለት ነው፣ በሌላ አገላለጽ ማለት ነው። so ኢንተርፕሪቴሽን ኦፍ አምቢጊየስ ተርምስ ይላል። አሻሚ የሆኑ አሁን ለምሳሌ ኮንትራክት ላይ ኮንቴንቶቹ ላይ አንዳንድ ጊዜ አሻሚ የሆኑ ወርዶች ሊኖሩ ይችላሉ፣ የሚያወዛግቡ ማለት ነው። ሲታነቡት ጀስት ኖርማል ጽሑፍ ይመስላል፣ ነገር ግን ውስጡ ላይ አምቢጊየስ ነው። በዛ ጊዜ ምን ይደረጋል? ኢንተርፕሬት ሊደረግ ይችላል። ኢንተርፕሬት የማድረግ ስልጣን ያለው ማለት ነው ኦንሊ ፍርድ ቤት ነው ማለት ነው። ምን ይለናል? ኢፍ አ ኮንትራክት ኮንቴን አምቢጊየስ ኦር ኮንፍሊክቲቭ ተርምስ ዘ ኮርት ሜይ ኢንተርፕሬት ዘም። መቼ ኢፍ ነው እያለ ያለው። አምቢጊየስ ሆነ ኮንፍሊክቲንግ ተርም ካለ ኮርት ምን ሊያደርግ ይችላል? ኢንተርፕሬት ሊያደርግ ይችላል። ዘ ኮርት ኮንሲደር ኮመን ኢንቴንሽን ኦፍ ዘ ፓርቲስ ከስተም ጉድ ፌዝ ኤንድ ኢኩዊቲ። በዚህ ጊዜ ምንድነው ኮንትራቱ አምቢጊየስ በሚሆንበት ጊዜ ኢንተርፕሬት ለማድረግ ኮርት ምን መጠቀም አለበት እያለን ነው። አንድ የጋራ ፍላጎታቸው ምን ነበረ፣ ምን ለማድረግ ነበር ያሰቡት የሚለው ነገር። ሁለተኛ ልማድ፣ ከዚህ በፊት እንደዚህ አይነት ተመሳሳይ ኮንትራት የገቡ ሰዎች ምን አድርገው ነበር። ሶስተኛ ሁለቱ ሰዎች ደግሞ ጉድ ፌዝ ማለት ነው። ጉድ ፌዝ ምን የሚለው አመለካከት ነበር የነበራቸው ኮንትራቱን ከመግባታቸው በፊት የሚለውን ነገር ማሰብ። ሶስተኛ ደግሞ ኢኩዊቲ ግምት ውስጥ ፍትሃዊነትን ግምት ውስጥ ማስገባት ማለት ነው። ሁለቱ ሰዎች አሁን ፍርድ ቤት ዳኛ ስለሆነ የሚያየው ምንድነው ኢኩዊቲው በሁለቱ ፓርቲዎች መካከል ደላስት ዴስቲኒያቸው ምን ነበረ፣ ፍጻሜው ለምን መሆን ነበረበት የሚለውን ነገር ካወቀ በኋላ ምንን ይሰጣል? ኢንተርፕሬት አድርጎ ተርሙን እንደገና አፕላይ ማድረግ ይችላል ማለት ነው። ሶ ኢፍ ዘ ተርምስ አር ክሊር፣ ነገር ግን ኮንቴንቶቹ ክሊር ከሆነ ኖ ኢንተርፕሪቴሽን ይዛል። ኢንተርፕሬት ማድረግ አይጠበቅበትም። ዘ ጀጅ ካኖት ክሪኤት ኮንትራክት ፎር ዘ ፓርቲስ። ዳኛ
ለማ ለፓርቲዎች ኮንትራቱን ክሬት ማድረግ አይችልም። ለምን? ኮንትራት የምንለው ፍሪ the consent of the parties ብለን ባለፈው አይተናል። ጀስት ገብቷችኋል። አሁን ደግሞ ፐርፎርማንስ ኮንትራክቹዋል ኦብሊጌሽን እናያለን። ምን ማለት ነው? የኮንትራት ግዴታዎች አፈጻጸም እንዴት ነው የሚፈጸሙት የሚለውን ነገር እናያለን። ኦኬ 3.41 performance of contractual obligation. Performance is the execution of obligation as per terms of the contract. ምንድነው አፈጻጸም የምንለው? ይሄ ፐርፎርማንስ በኮንትራት የገባነው ኮንትራት አለ አይደል? በዛ ውሎች መሰረት ግዴታውን መፈጸም ማለት ነው። ቤት እሸጥልሃለሁ ብያለሁ፣ እሱ ብር ያመጣልኛል፣ እኔ ቤት እሰጠዋለሁ፣ እሱ ብሬን ይሰጥልኛል። ጀስት ፐርፎርማንስ ማለት ይሄ ነው። ሶ ፐርፎርማንስ ኢዝ ዘ ፐርፐስ ኦፍ ዊች ኮንትራት ኢዝ ዋዝ ፎርምድ። ምን ማለት ነው? ፐርፎርማንስ የምንለው ኮንትራቱን ራሱ ፎርም የምናደርግበት ዋና ምክንያት ነው፣ ወይንም የተፈጠረበት ዓላማ ነው። ኮንትራት ራሱ ስንገባ ለአፈጻጸም ነው እንጂ ለሌላ ነገር አይደለም። ጀስት ፋይናል ዲሲዥኑ ምንድነው? ፐርፎርማንስ ነው። ኮንትራት እስካለ ድረስ ፐርፎርማንሱ ግድ ነው። ፐርፎርማንስ ካለ ደግሞ ኤክስቴንክሽን ኦፍ ኦብሊጌሽን አለ። ኤክስቴንክሽን ኦፍ ኦብሊጌሽን ባለፈው ምን ብያቸዋለሁ? ኮንትራቱ በገባነው መሰረት በተዋዋልነው መሰረት ከጨረስን ካሁን በኋላ ግዴታ የለብኝም። እሱም ብር ሰጠኝ፣ እኔም ቤትን ሰጠዋለ። ካሁን በኋላ እኔም የሚጠይቀኝ ነገር የለም፣ እኔም እሱ የሚጠይቀው ነገር የለም። ኤክስትሪክት ያደርጋል ማለት ነው። ኦኬ ጀስት አሁን እንቀጥል። ፐርፎርማንስ ባይ ሁም፣ በማን ነው ፐርፎርማንስ አፈጻጸም በማን ነው የሚደረገው? በማን በኩል ነው የሚለውን ነው። ዘ ደብተር ኢዝ ዋን ዲማንድድ ቱ ሜክ ፐርፎርማንስ። ደብተር ወይንም ደግሞ ተበዳሪው ሰው ምንድነው ፐርፎርማንስ ሜክ እንዲያደርግ የሚጠየቅ አካል ነው፣ ሁል ጊዜ ማለት ነው። ክሬዲተሩ ይጠይቀዋል፣ ደግሞ ተጠያቂ ማን ነው? ደብተሩ ነው ማለት ነው። ኦኬ however performance can be made by anyone authorized by the debtor. ፐርፎርማንስ በማንም አውቶራይዝ። እኔ አሁን ለምሳሌ ብድር ተበድሬ ነበር እንበል። ያን የተበደርኩትን ብድር እኔ ጓደኛዬ ወክዬ ክፈልለት ብዬ ማስከፈል ይችላሉ። በማ ደብተር በኮርት አውቶራይዝ ኮርት እንዲከፍልልኝ በኮርት ማስቀመጥ ይችላለሁ በህግ። ወን ካልሆነ ደግሞ ኤጀንት ወክልና ሰጥቼ ቱቶር፣ ለምሳሌ ልጆች ከሆኑ ለልጆች ቱቶር ሊኖር ይችላል። ወይንም ደግሞ ኢንትሮዲክትድ ፐርሰን ሊሆን ይችላለሁ። ሌጋል ሄር ማለት ደግሞ እነዚህ አሁን ለምሳሌ ትናንሽ ልጆች ሊኖሩ ይችላሉ። በዚያን ጊዜ ውርስ፣ አሁን እኔ ውርስ ከአባቴ አግኝቼ ከሆነ ያን ያገኘሁትን ውርስ አባቴ ብድር ከዚህ በፊት ከነበረው አባቴ ደግሞ በህይወት ከሌለ ምን አደርጋለሁ? የተቀበልኩትን ያንን ሰክሲድ ያደረግኩትን ሄሪዲተሪ ያገኘሁትን ምን ያደርጋለሁ? መክፈል ይችላለሁ ማለት ነው። ሶ መቼም በም ፐርፎርማንስ ሜድ የሚደረገው በማን ነው? በደብተር። ደግሞ በደብተር ሲሆን ደግሞ ደብተሩ ምን ማለት አውቶራይዝድ ማድረግ ይችላል፣ ሌላ ሰው እንዲከፍልለት ማለት ነው። እሱ ብሩን ሰጥቶ ሄዶ እንዲከፍል ማድረግ ይችላል። ኤክሰፕሽን ደግሞ አለ። ደብተር አውቶራይዝድ ማድረግ የማይችልበት ጊዜ ዌን ካላችሁ ዌር ፐርሰናል ፐርፎርማንስ ኢሴንሻል፣ የግድ ሰውየው ሄዶ ኮንትራቱን መፈጸም በሚገባበት ሰዓት ላይ መሄድ ግድ ነው። ለምሳሌ እኔ ዶክተር ሆኜ የገላውን ሐኪም ቤት የሚቀጥር ሰው አለ። እኔ ዶክተር ነኝ፣ እኔ ቤት ቀጠሩ። አሁን ለምሳሌ እኔ ዛሬ አልችልም እና ብዬ ዝም ብዬ ሰራተኛ መቅጠር ይችላለሁ? እንደ ቤት ሰራተኛ መቅጠር ቤት የቀጠርኩትን ሰራተኛ ሂድና ሐኪም ብዬ እንትን ማለት አልችልም። ስለዚህ እኔ የግድ ሄጄ ፐርፎርም እንዲያደርግ ምን ይፈልጋል ማለት ነው? ሰውየው ይፈልጋል። ምክንያቱም ይሄ ከምን ጋር ነው መሰላችሁ? ከኢምፕሎይመንት ኮንትራት ጋር ነው የሚገናኘው። ከአሰሪና ሰራተኛ ጋር የሚገናኝ ኮንትራት ነው። ስለዚህ ኤክሰፕሽኑ ይሄ ነው፣ ፐርሰናል ፐርፎርማንስ በሚያዝ። አሁን ለምሳሌ ሌላም ደግሞ ሊጨምርላችሁ፣ መብራት ኃይል መብራት አሁን ዝም ብሎ ሰው ቆጣሪያችሁ ቢበላሽ ፈቶ ማስተካከል አይችልም። ስለዚህ ማስተካከል ስለማይችል የግድ መብራት ኃይል መምጣት አለበት አይደለ? ሰው ኮንትራቱን ገብታችሁ ከሆነ ከመብራት ኃይል ጋር የመብራት ኃይሉ ሰውዬ መጥቶ ፒንሻውን ይዞ መጥቶ ራሱ ሰውዬው ወደ ማስተካከል ያለበት እንጂ ዝም ብላችሁ ከሰፈር አንድ ሰው ሂድና እንትን እዛ እየደወለልኝ ነውና አስተካክል ማለት አይችልም። ምክንያቱም ከፕሮፌሽን ጋር የሚገናኝ ነገር ስለሆነ ማለት ነው። ጀስት ይሄ ነው ዘደብተር መስት ፐርፎርም ፐርሰናሊ የሚባለው ይሄ ነው ማለት ነው። አንድ ምሳሌ ሊጨምርላችሁ። ሹፌር ካላችሁ ሹፌሩ መኪና አላችሁ እናንተ፣ ሹፌሩ ደግሞ ለየናንተ ነው፣ ቤት የቀጠራችሁት ነው። እሱ አልደርስም ብሎ መንዳት የማይችለው ልጁን መላክ አይችልም ለእናንተ። ለምን? ልጁ መንዳት አይችልማ። ስለዚህ የግድ እሱ መጥቶ ሰውየው የሚፈልግበት ማድረስ አለበት ነው ፐርሰናሊ እርሱ ነው። ሌላ ደግሞ ብር ከመላክ ጋር የተያያዘ እቃ ማድረስ ጋር እንደዚህ አይነት ከሆነ ደግሞ አውቶራይዝ አድርጋችሁ ሌላ ሰው መላክ ትችላላችሁ ማለት ነው። ይህን ከእናንተ የሚጠበቀውን ኦብሊጌሽን ቱ ሁም ሻል ፐርፎርማንስ ቢ ሜድ፣ አፈጻጸም ለማን መደረግ ያለበት ነው? ጀስት ለክሬዲተር ነው። ፐርፎርማንስ መስት ኤግዛክትሊ ማች ቱ ኮንትራክት
sorry, the creditor is to third or third person authorized by the creditor, court or the law። እንግዲህ ያው ተበዳሪው ለአበዳሪን አይደለ የሚከፍለው ሶ ክሬዲተር ነው ወይም ደግሞ ክሬዲተሩን አውቶራይዝ ማድረግ ይችላል ሰው ማለት ነው። ኦኬ ዋት ቱ ፐርፎርም ምንድነው ፐርፎርም የሚደረገው? ፐርፎርም መስት ኤግዛክትሊ ማች ዘ ኮንትራክት ጀስት ፐርፎርም የምናደርገው ደግሞ ምንድነው ኮንትራክቱ የገባነውን ነገር ነው ማለት ነው። ስትሪክት ኮምፕላያንስ ኢዝ ሪኳየርድ እና ለዛ ለገባነው ቃል ኪዳን ተገዢ እንድንሆን ይጠበቃል ማለት ነው። ተግባብተናል አይደለ? በጣም ደስ የሚል ነው ይሄ ፓርት ማለት ነው። ከምንም በላይ ፕሌስ ኤንድ ታይም ኦፍ ፐርፎርማንስ መች ነው ፕሌሱ እና ታይሙ ለፐርፎርማንስ የሚሆነው? ኢፍ ኖት አግሪድ ፐርፎርማንስ ቴክ ፕሌስ አስ ዘ ዴቢተር ኖርማሊ ሬሲደንስ ፎር ጀነራል ኦብሊጌሽን ኦር ዌር ዘ ቲንግ ዋዝ ሲቹዌትድ ፎር ስፔሲፊክ ቲንግ ይለናል። ምን ካላደረጋችሁ አግሪ ካላደረጋችሁ ከፓርቲዎቹ ጋር አግሪ ካላደረጋችሁ ምንድነው በዴቢተሩ ኖርማል ሬሲደንስ ነው ፐርፎርማንስ የሚደረገው። ወይንም ደግሞ ያ ቲንግስ አሁን ለምሳሌ ህንፃ ከሆነ የሚሸጠው ወይንም ደግሞ ቤቱ ከሆነ የሚሸጠው ቤቱ ያለበት ቦታ ነው ቦታውና ጊዜው ማለት ነው። ኢፍ ኖ ታይም ሊሚት ኢዝ አግሪድ ፐርፎርማንስ ዱ ኢሚዲየትሊ እና ታይም ሊሚት ደግሞ አግሪ ካላደረጋችሁ በዛን ሰዓት ላይ መሆን አለበት ኮንትራቱን በገባችሁት ሰዓትና ጊዜ ማለት ነው። እሺ እንቀጥላለን። አሁን ደግሞ ነን ፐርፎርማንስ ኦፍ ኮንትራክት ነን ፐርፎርማንስ ኮንትራክቱ አለመፈጸም ምንድን ነው የሚያመጣው የሚለው ነገር እናያለን። 3.42 ነን ፐርፎርማንስ ኦፍ ኮንትራክት የኮንትራክት አለም ነን ፐርፎርማንስ ኢዝ ኤ ፌሊየር ቱ ዲስቻርጅ ኦብሊጌሽን አስ ፐር ተርምስ ኦፍ ኮንትራክት። ነን ፐርፎርማንስ ማለት የገባነውን ኮንትራክት መፈጸም። ነን ፐርፎርማንስ ማለት ነው የገባነውን ኮንትራክት አለመፈጸም ማለት ነው። ጀስት ቀላል ነው። ታይፕስ ኦፍ ብሪች የጥሰት አይነቶች ምንድን ናቸው? ቶታል ፌሊየር ቱ ካሪ አውት ዘ ኦብሊጌሽን ግዴታው ሙሉ በሙሉ አለመፈጸም፣ በገባነው መሰረት አለመፈጸም። ፋንዳሜንታሊ ዲፌክቲቭ ኢን ፐርፎርማንስ ይህ ማለት ደግሞ መሰረታዊ ጉድለቶች ባለፈው ፋንዳሜንታል ብለን እንትን ያላቸው ነገሮች አሉ። አሁን ከአይዴንቲቲ ጋር የተያያዘ እናንተን በፍራውድ ሊሆን ይችላል፣ በዱሬስ ሊሆን ይችላል። ዱሬስ ባለፈው ነግሬያቸዋለሁ አይደለ? ዱሬስ ማስፈራራት እንደሆነ፣ ፍራውድ ደግሞ ማታለል እንደሆነ አይተናል። በእነዚህ ነገሮች ምን ማለት ዲፌክቲቭ ፐርፎርማንስ ማድረግ ነን ፐርፎርማንስ ነው። ዲሌይድ ፐርፎርማንስ የዘገየ ማለት ነው። አሁን ለምሳሌ ኬክ አዘዛችሁ ለመቼ? ዛሬ አሁን የኔ ልደት ነው። ዛሬ ነበር የኔ ልደት። ለዛሬ ለ4 ሰዓት የቀጠርኩትን ኬክ ነገ ቢያመጡልኝ ለኔ ምን ያደርጋል? ይሄ ምንም አይጠቅመኝም ለኔ፣ ምክንያቱም ዲሌይ አድርገዋል። ነገ ኬኩ ቢመጣልኝ ምን አደርገዋለሁ? ዛሬ ያልቆረስኩትን በልደቴ እንዴ። ለዛ ኢት ኢዝ ነን ፐርፎርማንስ። ገብቷቸዋል። ሬሜዲስ አቬይላብል ቱ ቪክቲም ኦፍ ብሬች ምንድን ነው ይሄ እያለን ያለው? ይሄን አለመፈጸም ደግሞ ምንን ያስከትላል? ሬሜዲ አቬይላብል ለጥሰቱ ተጎጂ የመሆኑ መፍትሄዎች ምንድን ናቸው? እኔ አሁን ምንድን ነው ኮንትራክቱ መፈጸም ነበረበት ሳይፈጸም ቀረ እና በከንቱ ልቀር ኖ፣ ይሄው ሬሜዲ አለ። ምን መደረግ አለበት? 3 ሜን ሬሜዲስ አቬይላብል ቱ ክሬዲተር 3 የሆኑ መፍትሄዎች አሉ ለክሬዲተሩ ማለት ነው እንዲያስፈጽም። ሬሜዲስ ፎር ነን ፐርፎርማንስ አንደኛ ስፔሲፊክ ፐርፎርማንስ ነው። ምንድነው? ፎርስድ ፐርፎርማንስ በኃይል ማለት ነው ፐርፎርም እንዲያደርግ ማስገደድ፣ ግዳጅ ማለት ነው። ዘ ክሬዲተር ሪኩዌስት ዘ ኮርት ቱ ፎርስ ዘ ዴብተር ቱ ፐርፎርም ዘ ኦብሊጌሽን አስ አግሪድ። ፍርድ ቤት ሄዳል እኔ የገባውን ኮንትራክት አልፈጸመልኝም እና እንዲፈጽምልኝ ይደረግልኝ ብዬ በፎርስ ማስገደድ ይችላለሁ። ገብታችኋል? ቱ ኩሙሌቲቭ ኮንዲሽን ፎር ፎርስድ ፐርፎርማንስ 2 የሆኑ ኮንዲሽኖች አሉ። አንደኛ ፎርስ በግድ አሁን በደንብ ስሙኝ እዚህ ጋር በግድ ኮንትራክቱን ፎርስ አድርጋችሁ እንድታስፈጽሙ 2 የሆኑ ኮንዲሽኖች የግድ ምን መሆን አለባቸው? መሟላት አለባቸው። አንደኛ ስፔሻል ኢንተረስት ኦፍ ክሬዲተር የግድ ክሬዲተሩ ኢንተረስቱ መኖር አለበት። ያ ነገር ለምሳሌ የትኛው መሰላችሁ? ዶክተር እኔ ታሚሜ ቤት እያለሁ እኛ እንደተመካከርነው ሁሉ ጊዜ ጣጣት መጥቶ መርፌ የሚወጋኝ ከሆነ ሳይመጣ ከቀረ እኔ አሁን እዚህ እየታመምኩ ነው፣ የተጎዳው ነው ወገን። ለዛ የኔ ኢንተረስት መታከም አለብኝ፣ መሞት የለብኝም። ገብቷችኋል አይደለ? ለዛ it is special interest for me, so the debitor is must be perform his obligation. ገብቷችኋል? The creditor must have a particular interest receiving exact performance. ገብቷችኋል? ሁለተኛ execution without entering of personal liberty of the debitor። ነገር ግን ይህን በምናደርግበት ሰዓት የዴቢተሩን ሊበሪቲ በሚነካ መልክ መሆን የለበትም። በቃ
ገብቷቸዋል። አንደኛ ኢንተረስት መኖር አለበት። ሁለተኛ በምናስገድድበት ጊዜ ደግሞ የደብይተሩ ሊበሪቲ የሚነካ ከሆነ ፎርሲድ ፐርፎርማንስ ማስደረግ አንችልም ማለት ነው። ዘ ኮርት ካን ኖት ፎርስ ፐርፎርማንስ ውድ ቫዮሌንስ ዘ ዴቢተር ፐርሰናል ፍሪደም። ምክንያት ፐርሰናል ፍሪደሙን የሚከለክል ነገር ከሆነ አያስደርግም ማለት ነው። መች ነው ይሄ እያለን ያለው? ዶክተሩ ራሱ ታሞ ከሆነስ ለራሱ ታሞ ቤት ተኝቶ ከሆነስ እንዴት ያድርጎ ያክሞ ራሱ ተኝቷል አሞ ጀስት እንደዚህ አይነት ነገር ማለት ነው። ኢፍ ኢዘር ኮንዲሽን ኢዝ ሚሲንግ ፎርሲድ ፐርፎርማንስ ካኖት ቢ ኦርደርድ። ስለዚህ ከነዚህ ሁለቱ ኮንዲሽኖች አንዱ ሚስ ካደረገ አንድ ኢንተረስቱ ከሌለው ሰውየው ሌላ ጊዜ ማስደረግ የሚችል ከሆነ ምን ችግር አለው? እና ከሁለቱ አሞት ደግሞ ቤት ተኝቶ እንዴት መጥቶ ሊያክመው ይችላል? ጀስት ከነዚህ ነገሮች አንጻር እንዲታዩት ነው። ኦኬ ሬሜዲስ ፎር ነን ፐርፎርማንስ። አሁንም ደግሞ ሁለተኛው ምንድነው? ነን ፐርፎርማንስ ምን ማድረግ ይቻላል? ካንስሌሽን እንደ ዳሜጅስ። ካንስሌሽን ምን ማለት ነው? ዳሜጅ ምን ማለት ነው? we will see it. cancellation is another remedy for non performance። በደንብ ይሁን cancellation is another remedy for non performance። ይሄ ደግሞ ሁለተኛ ነው። የቀደሞ ፎርሲድ ፐርፎርማንስ አይደል? ይሄ ደግሞ ካንስል ነው ማድረግ የሚችለው። cancellation is another remedy for non performance። ካንስል እናደርጋለን እናቋርጣለን ማለት ነው። ምክንያቱም እንሰርዘዋለን፣ በቃ እንሰርዘዋለን፣ ካንስል እናስደርገዋለን። ምንም ነው ስላልተፈጸመልን ማለት ነው። it is distinct from invalidation, defective formation and defective free mutual agreement። ምን ማለት ነው? ጉድለት ያለበት መጀመሪያ እኛ ኮንትራቱን ስንገባ እኛን ዋሽተውን ከሆነ በፍራውድ የሆነ ነገር አድርገው ካደረጉን በጋራ ስምምነታችን መሰረት ደግሞ ካልተፈጸመልን ምን እናደርጋለን? ካንስል እናደርጋለን። the effect of cancellation is restitution። restitution ማለት ወደ ነበርንበት ቦታ መመለስ ማለት ነው። በቃ እኔ ኮንትራቱን ከመግባቴ በፊት የት ነበርኩኝ? እዛ ቦታ መመለስ ማለት ነው። ማለት ቅድም ስልክ አዲስ ስልክ ነው ብዬ ለእናንተ ሽጬላችሁ ከሆነ እኔም ስልኩ መልስላችኋለሁ፣ እናንተም ብሬን ትመልሱልኛላችሁ ማለት ሬስቲቱሽን ማለት ነው። በቃ እኔም ስልክ መልስላችኋለሁ፣ እናንተም ብሩን እንደነበር አድርጋችሁ መመለስ ነው ሬስቲቱሽን ማለት። ይሄው ሪተርኒንግ ዘ ፓርቲስ ቱ ዜር ኦሪጂናል ፖዚሽን ቢፎር ዘ ኮንትራክት ወደ ነበሩበት መለስ። cancellation is normally declared by the court but can sometimes unilaterally by the creditor። cancellation እንግዲህ በኮርትም ዲክሌር ሊደረግ ይችላል፣ as well as ደግሞ sometimes unilaterally ዲክሌር ማድረግ ይቻላል ማለት ነው። ሶ damages ወይንም ደግሞ ካሳ ደግሞ አሁን እናያለን። ምን ማለት ነው? an aggrieved party can claim damage for losses sustained due to non-performance ይለናል ማለት ነው። ካሳ ለተወሰነ አፈጻጸም ከሚቀርብ ጥያቄ ጋር ሊሰጥ ይችላል። ምን ማለት ነው? እናንተ ኮንትራክቱን ገብታችሁ ቅድም መሰጠት የነበረባችሁ ማድረግ የነበረበት እንደሚጠሩ ሳያደርግ ከቀረ ለዛ እናንተ ዳሜጅ ወይንም ካሳ መጠየቅ ትችላላችሁ። እኔ እኮ እንደዚህ ይሄንን ነገር ባገኝ ኖሮ እንዲሆን ነበር፣ እሱ እንደዚህ ባለመፈጸሙ ምክንያት እንደዚህ ሆኛለሁ ብላችሁ ማግኘት የነበረባችሁ ነገር ማግኘት ትችላላችሁ። ዳሜጅ ሜይ ቢ አዋርድ ኢቭን አሎንግ ዊዝ ክሌም ፎር ስፔሲፊክ ፐርፎርማንስ ይለናል ማለት ነው። ምንድነው? ካሳ ለተወሰነ አፈጻጸም ከሚቀርብ ጥያቄ ምንድነው? እናንተ የሚጠይቁት ጥያቄ አለ አይደል? እኔ እኮ እንደዚህ በሆነ እንደዚህ ጀስት አሁን ያወራሁት ነገር ነው ይሄ ማለት ነው። ዳሜጅ አር ኖት ኦልተርኔቲቭ በት ኢዝ አዲሽናል ሬሜዲ ይለናል። ካሳ እንግዲህ አማራጭ አይደለም ለእናንተ መፍትሄ እንጂ ፈልጋችሁት አይደለም፣ የግድ ማግኘት ስላለባችሁ ነው እንግዲህ የምታስጨንቁት። ሶ ኤክስቴንሽን ኦፍ ኦብሊጌሽን በሌላ ቪዲዮ ልስራላችሁ መሰለኝ እና ትንሽ ነው የሚቀረን መሰለኝ። እስቲ አንድ ሁለት ፔጅ 3 4 5 4 ፔጅ ነው። አራታም ፔጅ ደግሞ በፓርት 3 ይሰራላችኋለሁ ማለት ነው። ሶ ቴንክ ዩ። እንግዲህ ለክላስ ሜቶቻችሁ ባካችሁ ቪዲዮ በእናታችሁ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ ለምን ታላላችሁ? ፕሊዝ እንደዚህ ለፍተን እየሰራንላችሁ እና ደግሞ ቪዲዮውን ለክላስ ልጆቻችሁ ሼር አድርጉ፣ እነሱም ያንብቡበት እንዴ። እና ይሄንን ሞጁል የምታገኙ ከሆነ የምትፈልጉ ከሆነ ዳይሬክት እየትሄዳላችሁ ቴሌግራም ላይ ሄዳችሁ እዚች ጋር ሰርች አድርጉ። ይሄው EG80 ብላችሁ ሰርች ካደረጋችሁ ይሄንን ሞጁል አግኝታችሁ ማንበብ ትችላላችሁ። ሶ ሃቭ ናይስ ዴይ። ቴንክ ዩ በጣም እሺ። መልካም ንባብ ይሁንላችሁ።